ከውጪ ላክ ነው የሚሉት። እዛ ብር ሰው እዛ እንዴት ሰርቶ እንደሚያገኘው አሜሪካ አብዬ በሁለት አይኑ የሚተኛ ሰው የለም። በአንድ አይኑ ተኝቶ በአንድ አይኑ አላርም ነው የሚጠብቀው። ብድቅ እንደዛ ተለፍቶ ነው የሚገኘው። እና አያቴ ደውላ ወንድ አያቴ አርፏል እና ብዙ አመት ነው ካረፈ እና አጽም ማስወጫ ቤተክርስቲያኑ ሊታደስ ስለሆነ አጽም ማስወጫ ብር ላክ አለችኝ። እንዴ ስንት ነው የምልከው አልኳት። 10,000 ብር። እንዴ 10,000 ብር ስትለኝ እኔ በጣም ነው የሳኩት። ለምን 10,000 ብር የዛሬ 40 አመት ነው ነፍሱን ይማር በ10 ብር የተቀበረ ሰውዬ 10,000 ብር ከፍዬ ማስወጣው ሉሲ ነው። በቁሙስ ቢመጣ ሰጠዋለሁ የታመጣለ እና ላክ በጣም ይገርማል ለዛ። እና ደግሞ እዛ ሲሄድ ያው ተማር ሲሉ ለክፋት መስሎኝ ቋንቋ ወይኔ አቢ ግን ዋናው የሚያገለግለው እዛ ቅንድብና አንገት ነው። ቋንቋ ካልቻልክ ቅንድብህን ወደ ላይ ብለህ ሸሽተ እልም አታወራም። መማር እመራሱ ምን አለች? እንዴት ነው ተግባባ ሆይ አለች። አይ ማይ ቋንቋው ስላት አየ ድሮቾ ካለቀ እያልክ የቀረኸው ምናምን አሁን እስቲ ቆይ የኪዳነ ምሕረትን እምነት ልክልሃለሁ አፍህን ብትፈታለህ እና ቋንቋው ችግር ችግር። ሄጄ ሱፐርማርኬት ዶሮ ለመግዛት ፈልጌ እንዴት ላርግ? እቤት ውስጥ እንቁላል ነበር እሱን ይዤ ሄጄ ፈረንጁን እያሳየሁት ማዘር በምትችለው ነው የምትግባባው። እሱን እርጎ ልገዛ ብል እርጎን እንዴት ብዬ ልጥራው? እርጎን ወተት ይዤ ሄጄ ሰውየው ለምዶኛል። አፍተር 3 ዳይ እርጎ ሲሆን እንዲህ ያልኩ ብዙ ደስ የሚል ነገር ነው። አትለየውም ቦታውን። አሁን ኒውዮርክ ወስደውኝ የፎቅ ጫካ ሰው አትጠይቅ በቁጥር በዚህ ላይስ እኔ እንግሊዘኛ እችላለሁ አቤ ግን ብቻዬን ነው የማወራው።